የእግዚአብሔር ክብር የመንፈስ ጉዳይ ነው። ሙሴ ቀረበ ይልና መቅረቡን እግዚአብሔር ባየ ጊዜ ደመናው ተራራውን ሸፈነ። ሙሴም ይላል በተራራው ላይ 40 ቀንና 40 ሌሊት ቆየ ሚል ቃል አለ። ሙሴ ለዛ ነው ከተራራው የወጣ ቀን ፊቱ ያበራል። ጳውሎስ የውጭው ሰውነታችን አለ እየደከመ ቢሄድ 35 ዓመት ሙሉ ነው የተቀጠቀጠው፣ የተደበደበው፣ የታሰረው። ይሄ ሰውነቴ አለ ከብዙ መከራ የተነሳ እየደከመ ነው። የውስጡ ሰው ግን እየበረታ ነው። ጳውሎስ እኮ ከሙሴ እንበልጣለን አለ። ከሙሴ ምን በልጠው እንዴት ነው? የሙሴ ፊቱ ውጫዊ ነው፣ የኛ ግን ውስጣዊ ነው። ኢየሱስ እንኳን ምድር ላይ ሲያገለግል ደካማ ፊት ነው የነበረው፣ ማንንም በጥፊ የሚመታው። ውስጡ ግን በሙሉ ክብር ነው። ራሱ የእግዚአብሔር ክብር መለኪያው ኢየሱስ ነው። ጳውሎስ ኦርደር ነው እዚህ ቦታ ላይ የሚያወራው። እግዚአብሔር የክብሩ ባለጠግነት አለ አለ እግዚአብሔር ክብር አለ ይልና ይሄ የእግዚአብሔር ክብር አለ ወደ እናንተ የሚመጣው በመንፈሱ በኩል ነው። ወይንም ኤፌሶን ላይ ታውቃላችሁ በጣም ጳውሎስ ደጋግሞ የሚያነሳው አንዱ ሰማያዊ ስፍራ ሚል ቃል አለ። መንፈሳዊ ዓለም የእግዚአብሔር ክብር ወደ እናንተ የሚመጣው በመንፈስ ነው። ወይንም ማለት ተርሚኖሎጂ አይደለም። የእግዚአብሔር ክብር ተብሎ ተከታታይ ቸርች ትምህርት ስለተሰጠ አይደለም። የእግዚአብሔር ክብር የመንፈስ ጉዳይ ነው። እኔ በጣም ባስተምራችሁ ወይንም የእግዚአብሔር ክብር የሚለውን መጽሐፍ በጣም ስላጠናችሁ ወይንም ቸርች ቴዎሎጂ ሆኖ ስለተሰጠ አይደለም። በዚህ ብዙ ጊዜ የእግዚአብሔር ክብር አይሰበክም። ቸርች ላይ የማይሰበከው ትምህርት መሆን አይችልም። መንፈስ ነው። በመንፈሱ በኩል ይላል። እኔ አንድ ጥያቄ አለኝ፣ ሁሌ ራሴን የምጠይቀው ጥያቄ። በእውነት መንፈሳዊውን ዓለም ምን ያህል ታውቁታላችሁ? ምን ያህል ታውቁታላችሁ? እግዚአብሔርን ዓለም ምን ያህል ተቻለ ማለት ምን ያህል ይነካቸዋል? ራሱ እንዲህ አይደል መጽሐፍ ቅዱስ የሚለው ዘጸአት 24 ላይ እግዚአብሔር መጣና እንዲህ አለ ለሙሴ፣ ሙሴ ሆይ አለው። አቤት አለ። 70 እስራኤልን ሽማግሌዎች ይዘ አሮንን ይዘ እዛ ልጆቹን ይዘ ወደ ተራራው ውጣ አይደል ያለው? ውጡ አላቸው ወደ ተራራው። ከዛ በኋላ 76 አይ ቲንክ ሆነው ወደ ተራራው ወጡ። እኔ የሚገርመኝ ተራራው ላይ ከወጡ በኋላ እንዲህ ይላል እግዚአብሔርንም አዩ የሚል ቃል አለ። ካዩ በኋላ እኔ ምን አይቶ ይሁን አላቅም እግሩን፣ ምክንያቱም ብሉይ ኪዳን ላይ አዩ የሚለው ራሱ በጣም ከባድ ነው። ከዛ እግዚአብሔር እንዲህ አለ እነዚህ ካህናት የአሮን ልጆች አሮንን ጨምሮ እስከ ተፈቀደላቸው መጥተዋል፣ ከዚህ ተመለሱ በላቸዋል። አልፈልጋቸውም አለ፣ ወደ እኔ እንዳይቀርቡ አለ። ተመለሱ አለ ሙሴ፣ ሂዱ እግዚአብሔር ተመለሱ ብሏቸዋል አለ። ከዛ ሲመልሳቸው ለአሮንና አይ ቲንክ ለካሌብ ይመስለኛል እንደዚህ አላቸው፣ ሰፈር ላይ 2 ሚሊዮን ህዝብ ነው ያለው፣ ታች ግጭት ሊኖር ይችላል፣ በሬ የተወሰደበት ምናምን እንዲህ አይነት ግጭቶች ከተፈጠሩ እናንተ የሰፈሩን አስተካክሉ አለ። እና የሰፈሩን ስራ ሰጥቷቸው አንተስ አሉ እኔ እግዚአብሔር እንዲህ ብሎኛል። ምን ብሎሃል? ተራራው ላይ ቆይ፣ ከሰፈር ያድናችሁ። እኔ ይኸውላችሁ ሙሴ ይላል ቃሉ ቼማስ ሙሴ ወደ ተራራው መውጣቱን እግዚአብሔር ባየ ጊዜ ይላል ደመናው ወረደ። በኢየሱስ ሌሎቹን እዛው አልፈልጋችሁም አላቸው። ሙሴ ና አለው፣ ብቻህን ና አለው። ይሄ ተሰብሯል። በእርግጥ አዲስ ኪዳን ላይ ወደ እግዚአብሔር ሁሉም ይቀርባል። አሁን የተለየ ሙሴ ኤልያስ የለም። ሁሉም በክርስቶስ ደም መቅረብ ይችላል። ግን ሁሉ እግዚአብሔርን አያወራው። ሙሴ ቀረበ ይልና መቅረቡን እግዚአብሔር ባየ ጊዜ ደመናው ተራራውን ሸፈነ። ከዛ የሚገርማችሁ ነገር መጽሐፍ እንዲህ ይላል፣ ሙሴም ይላል በተራራው ላይ 40 ቀንና 40 ሌሊት ቆየ ሚል ቃል አለ። እኔ ተራራ ብዙ ጊዜ እወዳለሁ፣ ተራራ ወጥቶ መጸለይ። እዚህ ሐዋሳም እያለሁ በጣም አሁን ነው እንደው የቀነስኩት እንጂ ብዙ ጊዜ ታቦር ወጣለሁ። አዲስ አበባ መጄ እኔ ተራራ ሳይ ደስ ይለኛል። አሜን ነው።
የምሬን ነው። ተራራ ላይ ምክንያቱም ጌታም ተራራ ላይ ጸልይ ነበር እና ታቦር ሲጸልይ በጣም የምትቆዩት እዛ የምትወጡ ሰዎች ታውቃላችሁ፣ በጣም የምትቆዩት ፀሐዩ እስኪወጣ። ደበቅ ብዬ እኔ የሆነች ብቻዬን ምጸልይባት ቦታ አለች። ሁሌ እዛ ጸልያለሁ፣ በቃ ተንበርክኬም ጸልያለሁ። ፀሐዩ በረታዝ በቃ የሆነ ሲሆን ትወርዳል፣ ኦር ክረምት ሲሆን ይዘንባል። ቶሎ ብላችሁ መውረድ። ሙሴ 40 ቀን የሲና ተራራ እንደ ታቦር ተራራ ዛፍ ምና የለው፣ ገላጣ ነው። አሁን የእውነቴን ነው፣ ገላጣ አለታማ ተራራ ነው። ቁጥቋጦ ነው ያለው፣ ዛፍ የለው፣ ቁጥቋጦ ብዙ ማያድግ። ፀሐዩ የሲና ተራራ ፀሐይ 50 ዲግሪ ሴልሺየስ አንዳንዴ ይነካል። ሰዎቹ እዛ ሲና በረሃ አንዳንድ ቀን ብለ ለማለት ኦክሲጅን የለም። ለዛ ነው እግዚአብሔር ቀን ላይ የደመና አምድ የሚሆነው፣ ፀሐዩ እንዳይገላቸው የሚተነፍሱት ከደመናው የተነሳ። ማታ ማታ የሚያምቅ ዛፍ ስለሌለው ብርዱን የምትሸከሙት አይደለም፣ ይቆርጣል። ለዛ ነው የእሳት አምድ ይሆናል ብርዱን እንዲከላከል። እንዲህ ነው የመራቸው። በዛ ተራራ ግን ሙሴ ይላል የተራራው አናት ላይ 40 ቀን ቆየ። ፀሐይ አይጎዳው፣ ዝናብ አያገኘው። ተራራ ላይ ምን ውስጥ ነው ካላችሁ ደመና ውስጥ ነው። አቤቱ በኢየሱስ ማለዳችሁን ደመናው ይምጣ። ከእንቅልፋችሁ ስትመጡ የሆነ መንገድ ላይ ስትሄዱ ከሰው ጋር ስታወሩ ባካችሁ ብቻችሁን እንዳትሆኑ አደራችሁን። ይሄ ደመና ላያችሁ ላይ ዛሬ ማታ ይቀመጥ። ሙሴ እናንተ ይወላችሁ እኛ ዝም ብለን ስለምናነበው እንጂ በእውነት 40 ቀንና 40 ሌሊት በሲና ተራራ ቆየ። ገብቶን ነው። እኔ ብዙ ጊዜ ግራም ይገባኝ አለመብላቱ ነው። በዛ ፀሐይ የሲና ተራራ ፀሐይ ውጭ በዛ ብርድ በዛ ማይሆን ቦታ ላይ 40 ቀን እንዴት ቆየ ስትሉት 40 ቀን ሙሉ የእግዚአብሔር ደመና ተራራውን ሸፈኑ ይላል። ዘጸአት 24 እስከ ዘጸአት 33 የሙሴ 40 ቀን ቆይታ ነው። እኔ ይደንቀኛል እኮ እግዚአብሔር ሲጽፍ የእግዚአብሔርን እጅ አይቷል። ሙሴ በዛ ተራራ እጁን አይቷል እና እግዚአብሔር የጻፈበትን የእጅ ጽሕፈት የሆነውን ጽላት ሰጥቶታል። መላእክቶች አሉ ደመና ውስጥ። 40 ቀን ሙሴ ምን ነበር ብንለው ጥሩ ነበር። ሰማይ አንጠይቀውም ስለምናገኘው። 40 ቀን ግን ጥቂት ነገር ነግሮናል። እግዚአብሔር ምን አለ ሲሉት ይሄን ስራ ብሎኛል፣ ይሄን አውርቶኛል ብሏል። ይላችሁ የመንፈስ ዓለም ማለት ይሄ ነው። ደመና ውስጥ ያለ ህይወት። እስራኤላውያን ከውጭ ሆነው የደመናውን መልክ ያያሉ። ሙሴ ግን ከውስጥ ሆኖ የእግዚአብሔርን ክብር ይለማመዳል። ከውጭ እንዳትቀሩ። እግዚአብሔር ዛሬ ማታ ወደ ውስጥ ያስገባችሁ አለ። እንዴት? ምክንያቱም የኔም ጸሎት ስለሆነ ነው። እኔም በጣም በእግዚአብሔር ፊት የምጮኸው ይሄንን ስለሆነ ነው። አለ የመንፈስ ዓለም የሚባል ዓለም አለ። በመንፈሱ በኩል ብቻ ኢንካውንተር የምታደርጉት እና እንዲህ አይነት ሰዎች ደግሞ ይታወቃሉ፣ በእውነት ይታወቃሉ። አንድ በጣም ወደ እግዚአብሔር ሰው አለ፣ ስሙን አልጠራላችሁ። እንደዚህ አለ፣ ስለዚህ ጉዳይ ሲያወራ፣ ስለ እግዚአብሔር ፕሬዘንስ ሲያወራ የእግዚአብሔር ክብር ያለው አለ በእግዚአብሔር መገኘት ውስጥ ነው አለ። እና እኔ ይሄንን የተለማመድኩ ቀን አለ በዚህ የመንፈስ ዓለም ቆይቼ ወደ መድረክ ስወጣ አለ 41 ዊልቸር ላይ የተቀመጡ ሰዎች 1 ደቂቃ አልሞላም ተነሱ፣ ወክ አረጉ። እኔ ያልጸለይኩላቸው ገና መድረኩ ላይ ሲመጣ 41 ዊልቸር ላይ የተቀመጡ ሰዎች ብድግ አሉ። እላችሁ የሰውየው አቅም አይደለም፣ የቆየበት ፕሬዘንስ ነው። ሙሴ ለዛ ነው ከተራራው የወጣ ቀን ፊቱ ያበራል። ሙሴ አሉት አቤት አለ፣ ፊት ያስፈራል አይደል? አሜን ነው። ስራ ቦታችሁ ላይ ያስፈሩ፣ የአገልግሎት ቦታችሁ ላይ ያስፈሩ። ክብር እና ፕሊስ እኔ ዛሬ ጮሃለሁ በኢየሱስ አንድ ሰው ከተገኘ በዚህ ስብከት እና ይህንን ሳምንት እንዲበሉ ጌታ ሆይ በክብር ብልጥግና ወደ እኔ ና። ካቦድ በሉ፣ ጻፉ። ራሱ ግድግዳችሁ ላይ ማስታወሻችሁ ላይ ካቦድ በሉ። ካቦድ አሜን ነው።
ከብዶ እግዚአብሔር ወደ ምድሬ ይምጣ። ከብዶ ወደ ሐዋሳ ከተማ የጌታ ክብር ይምጣ። ክብድ ያለ ደመና ወደ ቤተ ክርስቲያን ይመለስ። ኤምቢኤ እንጸልይ። ይኸውላችሁ አሁን እኔም እናንተም እናውቃለን የምናገለግልበትን ዘመንና ትውልድ በእውነት በ10 ነጥብ ምናምን ምን ቀይሩ አይደለም። ኔቨር ትውልዱ እየታሰረበት ያለው ስርዓት ያስፈራል ወዳጆች። አሁን እግዚአብሔርን መፍራት ተከታታይ ዓመት ብናስተምር እግዚአብሔርን ማይፈራ ትውልድ እየመጣል። ማይፈራ ምንም አርጎ እንደኔ ለመስበክ የሚችል ምንም ሆኖ ማገልገል ማይከብደው ትውልድ እየመጣል። አሁን አደባባዮች የእግዚአብሔር ቤተ መቅደሶች በተለያዩ አገልጋዮች ሳይሆን በክብር መሞላት አለበት። በቃ የሆነ የሚዳሰስ ደመና ዲናይ ማይደረግ ሰው ማይል አጆናስ እኔ ፊል አረጋለሁ፣ ይሰማኛል። ይሄ ደመና ይምጣ። ይሄ ደመና ቤታችሁ ይግባ። ይሄ የእግዚአብሔር ክብር ህይወታችሁን ይሸፍነው እና ጳውሎስ ለኤፌሶን ቅዱሳን ከክብሩ ባለጠግነት አለ በመንፈሱ በኩል ይልና የውስጥ ሰውነታችሁ 3 በኃይል እንዲያጠነክረው 4 ያላችሁ በጣም ከባባድ ኮንሴፕት ነው ብያቸዋለሁ። የእግዚአብሔር ክብር አለ፣ ከክብሩ ባለጠግነት የመንፈስ ዓለም አለ። በመንፈሱ በኩል እሺ የውስጥ ሰው አለ። የውስጥ ሰው የሚባል ጳውሎስ የውጭው ሰውነታችን አለ እየደከመ ቢሄድ 35 ዓመት ሙሉ ነው የተቀጠቀጠው፣ የተደበደበው፣ የታሰረው። ይሄ ሰውነቴ አለ ከብዙ መከራ የተነሳ እየደከመ ነው። የውስጡ ሰው ግን እየበረታ ነው። አንዱ የውስጥ እግዚአብሔር ባይዘ ይሄኛውን አዲስ ኪዳን ላይ ብዙ ማውራት አይፈልግም። እሱ ብሉይ ኪዳን ነው። እግዚአብሔር አሁን እዚህ ቤት እዚህ ጋር መውረድ አቅቶት አይደለም፣ መውረድ ግን አይፈልግም። መውረድ የሚፈልገው እናንተ ውስጥ ነው። አሁን እንደ ሙሴ ፊታችሁን አይደል? ጳውሎስ እኮ ከሙሴ እንበልጣለን አለ። ከሙሴ ምን በልጣው እንዴት ነው? የሙሴ ፊቱ ውጫዊ ነው፣ የኛ ግን ውስጣዊ ነው። ኢየሱስ እንኳን ምድር ላይ ሲያገለግል ደካማ ፊት ነው የነበረው፣ ማንንም በጥፊ የሚመታው። ውስጡ ግን በሙሉ ክብር ነው። ራሱ የእግዚአብሔር ክብር መለኪያው ኢየሱስ ነው። የእግዚአብሔር ክብር መለኪያ የሆነው ከአብ እቅፍ የወጣው እሱ ሲመጣ እንደ ሙሴ አላበራም። ውስጥ ነው። አዲስ ኪዳን ውስጥ ነው እና ጳውሎስ ለዛ ነው የውስጥ ሰውነታችሁ ይላል። ከዛ የውስጥ ሰውነት ምን እንዲሆን? በኃይል እንዲጠነክር። አሜን ነው። እሺ አሁን በጣም እየሰፋብኝ ስለሆነ በኃይል የውስጥ ሰውነታችሁ እንዲጠነክራል። የእግዚአብሔር ኃይል ነው የውስጥ ሰውነታችሁ የሚያጠነክረው ነው። የውስጡ ሰው እንዲጠነክር አሁን አሉ ብረት ያነሱ ሰው ብረት ሲያነሳ ፑሽ አፕ ሲሰራ ምናምን ሲያደርግ አይደል ደሱዬ ውጪው እንዴት ነው? ይጠነክራል። የውስጡ ግን ይኸውልህ የውስጡ በእውነቴን ነው የምነግራችሁ ከውጪው ሰውነት በላይ ዋጋ ያስከፍላል። አሁን 3 ወር ብትሰራ እና 3 ወር ስፖርቱ የሚፈልገው ነገር ብታረግ ጠንከር ትላል። የውስጡ ሰው ግን በ3 ወር አይመጣም። ጌታ ያስተማረኝ ነው ማወራችሁ። እድሜ ዘመን ነው። ለምን አልኳችሁ መሰላችሁ? የውስጡ ሰው የሚጠነክረው ዓላማ አለው። ዝም ብሎ አይደለም። የውስጡን እግዚአብሔር የሚያጠነክረው የውስጥ ሰውነታችሁን እግዚአብሔር ኃይል እየለቀቀ ከክብሩ በመንፈሱ በኩል ኃይሉን ይለቃል። እግዚአብሔር ክብሩ በመንፈሱ በኩል ኃይል ሆኖ ይመጣል። ይሄ ኃይል ውስጣችሁን ያጠነክረዋል። ለምንድን ነው የሚያጠነክረው ካላችሁ ውስጣችሁ በጠነከረው መጠን ክርስቶስ በእናንተ ያድራል። አሁን ኢየሱስ ጳውሎስ ላይ ያደረውን ያህል እኔ ላይ አላደረም። ይሄ ምንም አይፈልግም። ጳውሎስ እኔ ክርስቶስን እንደምመስለው እኔን ምሰሉ እስኪል ውስጡ ጠንካራ ነው። መልኩን ሁሉ መስያለሁ። እኔ አሁን እዛ ጋር በጣም ሩቅ ነኝ። ጳውሎስ የውስጡ መጠንከሩ መጣ ነው ኢየሱስን መስያለሁ እስኪል
ይወላችሁ ከአማኝ ኢየሱስ የሚለየው አንዱ ላይ በኃይል ኢየሱስ እየኖረ አንዱ ላይ በጣም ትንሽ የሚኖረው ለምንድነው ካላችሁ የውስጡ መጠን ነው። በጣም ስጠነክር በጣም ያድራል። ትንሽ ሲሆን የውስጥ ሰውነት ትንሽ ነው የሚኖረው። እኔ ጌታን እንዲህ ብዬ ጸልያለሁ። ሰው ወንጌል አንብቦ መጥቶ ኢየሱስ ላይ ተገርሞ ወንጌል ላይ ያየውን ኢየሱስን እኔ ጋር ያገኘው እንዴ እዚህ መጽሐፍ ቅዱስ ላይ ያለው ኢየሱስ ይሄው አንዴ እንዲህ ሆነ የሚል ታሪክ አለ። ይሄን ታሪክ ነግራችሁን ጸልይ። አንድ ሰውዬ ሚስዮናዊ ሆኖ ወደ ሆነ ሀገር ሄደ ይባላል። እውነተኛ ታሪክ ነው። በዚህ ከሄደ በኋላ አገለገላቸው። ሲያገለግል አንድም ቀን ኢየሱስ ብሎ ሰብኮ ያውቅም። አንድም ቀን ዝም ብሎ ትሁት ሆኖ ይኖራል። ላይፉ ነው በቃ ይኖረው። ዝም ብሎ ኖረና ሞተ። በጣም አዘኑ የዛ ሀገር ሰዎች። አንድም ሰው ጌታን ሳይቀበል ሞተ። እንዴት ያለ ባህሪ፣ እንዴት ያለ ትህትና፣ እንዴት ያለ መልካምነት! ለሱ ሳይበላ ለሰው የሚያበላ ዝቅ ብሎ እግር የሚያጠብ የእነሱን ስራ የሚሰራ ሞተ። አለቀሱ ረጅም ቀን። ከዛ አንድ ሚስዮናዊ እሱን ተክቶ መጣ። ከመጣ በኋላ መስበክ ጀመረ። ኢየሱስ ይወዳችኋል፣ ኢየሱስ ያድናል አለ። ማን ነው ኢየሱስ አሉት። ባህሪውን ንገረን አሉት። ትሁት ነው፣ በጣም መልካም ነው፣ በጣም እንዲደግ በቃ ባህሪውን ሲናገር ይሄ ኢየሱስ እኛ ሰፈር ኖሮ ሞቷል አሉ። በቃ አንተ የምትሰብከው ኢየሱስ እኛ ጋር ካንተ በፊት መጥቶ ኖሮ ሞቷል አሉ። ማን ነው? መቃብሩ እንደዚህ ነው ብለው ወስዶ ሲያሳዩት ቀድሞ የመጣው ሚስዮናዊ ሊትራሊ ኢየሱስን ኖሮ ሄደ። እንዲሁም አሁን እኮ የመጨረሻው የኢየሱስ ግብ ምንድነው? እኛን ሲያኖረን ዓላማ እኮ ባይኖረው ኖሮ እኛ ጌታን የተቀበለን ቀን ይጠራን ነበር። እድሜ ሲጨምር ነገን ሲሰጠን አንድ ነው፣ እሱን እንድንኖር። በሁሉ ስፍራ ሰው አንተን አይቶ አንቺን አይቶ ኢየሱስ። መጽሐፍ ቅዱስና እኛ ከተጣላን ክርስትና ወድቋል። በእናንተ ግን ኢየሱስ የመኖር አቅም የሚያገኘው ውስጣችሁ ሲጠነክር ነው። ዛሬ እንዲህ ብዬ ልባርካችሁ። ሁለት እጃችሁን ከፍ አድርጉ ለሰማይ አምላክ ለልዑል እግዚአብሔር ከፍ አድርጉ። ልባርካችሁ ከእግዚአብሔር መንፈስ እንደዚህ ብዬ ከክብሩ ባለጠግነት በመንፈሱ በኩል ለውስጥ ሰውነታችሁ እግዚአብሔር ዛሬ ከአርያ ኃይሉን ይላክላችሁ። በጌታ በኢየሱስ ስም ባረኳችሁ። በመንፈስ ሆኜ የእግዚአብሔር ኃይል ወደ ውስጣችሁ ይግባ። በኃይል ተሞልታችሁ መውጣት ይሁንላችሁ። ይሄ ሳምንት የኃይል ሳምንት ይሁንላችሁ። ይሄ ሳምንት የክብር ሳምንት ይሁንላችሁ። ይሄ ሳምንት የመንፈስ ቅዱስን ሕልውና የምትነኩበት ሳምንት ይሁን። አሁን እንደ ተራበ ሰው ቀኛችሁን ከፍ አድርጉና በኃይል ትጮሃላችሁ። አይኖቻችሁን ጨፍናችሁ የሆነ ነገር አሁን ይሆናል። እዚህ ቤት እንግዳ ነገር ይሆናል። አሁን ያልተጠበቀ ነገር ይሆናል። ማንም ሰው እንደመጣ አይመለስም። ከፍ አድርጉና የእግዚአብሔር ክብር በሉ። ድገሙና የእግዚአብሔር ክብር በሉ። እስኪ የመጨረሻ የእግዚአብሔር ክብር በሉ። ዛሬ ማታ ያግኛችሁ።